ያለበት። ሐረግ ድራማ አሁን ላይ ብዙዎቻችሁን ያናደደ ቢሆንም ይባስም ብሎ አንዳንዶቻችሁ ለያፌት ድጋፋችሁን እያደረጋችሁ ነው ያላችሁት። እስቲ ሐረግ ድራማ አሁንም ያናደው ፓርት ላይ ቢሆንም መጨረሻ ክፍሎቹን አሪፍ አድርጎ ለመጨረስ ሲባል ነው። እናንተ የራሳችሁን ሐሳብ እየሰጣችሁ ሐረግ ድራማ ክፍል 7 እየተጫነ ስለሆነ ሙሉ ክፍሉን ወዲያውኑ የምንለቅላችሁ ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ ያስቀመጣችሁልን አዲሱን ድራማ ፍላጎት የሚለውን መጀመራችሁን አትርሱ። እንደ ሌሎቹ ድራማ ሳይሆን አሪፍ ሆኖ የምትወዱት ይሆናል። የጀመራችሁትም ሐሳባችሁን እዚሁ ኮሜንት ላይ ያስቀምጡልን። በሐረግ ድራማ ላይ በዛሬው ክፍል እስቲ ኤፍራታና የያፌት ሰርግ ለአንድ ሳምንትም ስለተራዘመ ደስ ያላችሁ ካላችሁ ደስታችሁን እስቲ ይህን ቪዲዮ ላይክ በማድረግ አሳዩኝ። ሌላው በሐረግ ድራማ ላይ በክፍል 7 የሚፈጠሩትን ነገሮች በዚህ ቪዲዮ ላይ ቀንጨብ አድርጌ የማሳያችሁ ይሆናል። ኤፍራታ ቤተሰቦቿ የደበቋትን ትልቁን ሚስጥር አውቃለች። ታዲያ ይሄ ለምንድን ነው ብዙኛ በጣም በክፉኛ የተጎዳችው? የተደበቀውን ነገር ማወቋ ለእሷ ደስታ ሊገባት ይችላል ብላችሁ ብዙዎቻችሁ ግራ ገብቷችሁ ነበረ። እሷን የጎዳት ይሄ አይደለም። ለካ እዛ ቤት ውስጥ እስከ ዛሬ ድረስ ስትኖር ቤዛ ለምን እንደዛ እንደምታሰቃያትና ለምን ብዙ ነገር እንደምትቀማት አሁን ላይ ትርጉሙ ገብቷታል። እኔ እዛ ቤት ውስጥ ተጥዬን የተገኘሁት እዛ ቤት ውስጥ ገብቼ ከነሱ እኩል ነበረ እየተጨቃጨኩና የራሴ ብዬ እየተከራከርኩ ስኖር የነበረው። ቤዛ ለካ እውነቷን ነው፣ እንደዛ የምታሰቃየኝ ወዳ አይደለም ብላለች። ሌላው ገነት እዛ ቤት ውስጥ እናቴ እንደሆነች እያወቀች እንዴት ይህን ሁሉ ዝም ትላለች? ለምንድን ነው የደበቁኝ? እድሜን የጨረሱት የሚል ነገር ነው እሷ ውስጥ ያለው። ታዲያ በዚህ ሁኔታ ላይ አሁን ላይ ለኤፍራታ ክፉ ሆኖ የሚታየው እነ ናታን እነ ገነት እንጂ ያፌት አይደለም። ያፌት ይባሱኑ በዚህ ሰዓት ላይ እድሉን እየተጠቀመበት ነው ያለው፣ ጨዋ ለመሆን እየሞከረ። ይሄ ነገር ብዙም ቢያናድም በክፍል 7 ምን ይፈጠራል? ናታን እንግዲህ እንደዚህ ቀጥታ ሄዶ ይቅርታ የሚጠይቃት ከሆነ እንደማትቀበለው ያውቃል። ነገር ግን የእሷን ይቅርታ የሚመልስበት አንድ መንገድና አንድ እድል ይኖረዋል። እሱም ምንድን ነው? ገነትም እያለችው ያለችው ልጄን አድልልኝ፣ እንደው የምትወዳትና የምታፈቅራት ከሆነ በዚህ ነው ማይክ፣ እሷን አምጣትና አብራኝ እንድትኖር አርጋት። እናም ገነት በዚህ ሁኔታ ላይ ተናዳ እዛ እያለች ለብዙ ዓመታት አብራ ስትኖር የነበረው ብዙ ነገሮችን ችላ ከዛ ቤት ውጪ ተብላ እንኳን ያልወጣችበትን ቤት አሁን ላይ ሻንጣዋን ይዛ ከነናታን ቤት ወጥታለች። ናታንና ቤዛ ናቸው እዛ ቤት ውስጥ የቀሩት እና ሉሊት። ያ ቤት አሁን ላይ በትንትኑ ወጥቷል። የሳቅ ምንጭ የሆነችው ኤፍራታ እንኳን የለችም። ታዲያ ገነት እያለችው ያለችው ልጄን መልስልኝ፣ የምትወዳት ከሆነ የመጀመሪያ ቤተሰባችንን መልሰው ነው ያለችው። አሁን ላይ እሱ ምንም ማድረግ እንኳን ባይችል ነገሩን ማሳደግ ያለበትና የራሱን ይቅርታ መመለስ የሚችለው በዚህ ሁኔታ ላይ ብቻ ነው። ሰርጉ እንዳይደረግና ኤፍራታን አድኗት ወደ ቤቱ መመለስ። ናታን በዚህ ሰዓት ላይ እንድትወደውና ይቅርታ እንድታደርግለት ይህንን ማድረግ አለበት። ኤፍራታን ማዳን። ኤፍራታ አሁን ላይ ራሷን እንኳን ጠልታለች። ማንንም ሰው አትፈልግም። ሁሉም ሰው ውሸታም ናቸው። ሁሉም ሰው ከዳተኞች ናቸው። ለካ እናንተም ኤፍራታ፣ ያፌትም፣ አንተም ናታንም እንዳሻንጉሊት ነው ሁለታችሁም የተጫወታችሁብኝ ብላችኋለች። በዚህ ሰዓት ሰላማዊ ፍቅር ውስጥ ያሉት ጽዮን እና ዳግም ናቸው። ነገሮችን እያዩኝ ነው። ሌሎቹ ጦርነት ላይ ናቸው። እነሱ ሁለቱ ግን ፍቅራቸውን እያጣጣሙ ነው። ጭራሽ ይባስ ብሎም ምን አይነት ደረቅ ሰው እንደሆንሽ! ሰው እንዴት ከነ ልብሱ ውስጥ ይገባል? በቃ አሁንም አትታመሚያለሽ። ሰራተኛዋ እንኳን ትኩስ ነገር እንዳሰራለች በጊዜ ነው ሄደችው። እንዴት ዳገባው! ምን ማድረግ እችላለሁ? ከውጭም ቢሆን እዘዝልሽ እንጂ ምንም የምፈልጊው? ምንም አልፈልግም። ግን እኮ ቀኑ ሙሉ ምንም አልበላሽም። ይህ ፍላጎትሽ በረሃብ መሞት ነው እንዴ? ልሙት፣ አንተ ምን አገባ? እንድትሞች እኮ እንደማልፈቅድልሽ ነገርኩሽ። ሚስቴ ሳትሆኚ እንዳንቺ ቆንጆ፣ አንቺ እንኳን የሆንሽ ፉንጋ ነገር ነሽ። እንደኔ አይነት ቆንጆዬ ሳትወልጂልኝማ መሞታትሽ። ሐረግ ድራማ ወደ መጨረሻ ክፍሎች እየተጠጋ ነው። ታዲያ በዚህ ሁኔታ ላይ ብዙ ክፍሎችም ስላልቀሩት አሁን ያለበት ሁኔታ የሐረግ ድራማ ብዙዎቻችሁም ቢያናዳችሁም ነገር ግን የመጨረሻውን ክፍል ለማሳመር እየተሞከረ ባለበት ሁኔታ ላይ ነው ያለው። ታዲያ በዚህ ሁኔታ ላይ ታዲያ አዲስ የጀመረ ፍላጎት የሚል ድራማ አለ። ሉሊትም እንዳለችበት ሆኖ ሌሎቹ ከዮአዳን ድራማ ላይ የተወሰዱ
አክተሮችም አሉበት። ሐረግ ድራማ አሁን ላይ ብዙዎቻችሁን ያናደደ ቢሆንም ይባስም ብሎ አንዳንዶቻችሁ ለያፌት ድጋፋችሁን እያደረጋችሁ ነው ያላችሁት። እስቲ ሐረግ ድራማ አሁንም ያናደው ፓርት ላይ ቢሆንም መጨረሻ ክፍሎቹን አሪፍ አድርጎ ለመጨረስ ሲባል ነው። እናንተ የራሳችሁን ሐሳብ እየሰጣችሁ ሐረግ ድራማ ክፍል 7 እየተጫነ ስለሆነ ሙሉ ክፍሉን ወዲያውኑ የምንለቅላችሁ ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ እያስቀመጣችሁልን አዲሱን ድራማ ፍላጎት የሚለውን መጀመራችሁን አትርሱ። እንደ ሌሎቹ ድራማ ሳይሆን አሪፍ ሆኖ የምትወዱት ይሆናል። የጀመራችሁትም ሐሳባችሁን እዚሁ ኮሜንት ላይ አስቀምጡልን። በሐረግ ድራማ ላይ በዛሬው ክፍል እስቲ ኤፍራታና የያፌት ሰርግ ለአንድ ሳምንትም ስለተራዘመ ደስ ያላችሁ ካላችሁ ደስታችሁን እስቲ ይህን ቪዲዮ ላይክ በማድረግ አሳዩኝ። ሌላው በሐረግ ድራማ ላይ በክፍል 7 የሚፈጠሩትን ነገሮች በዚህ ቪዲዮ ላይ ቀንጨብ አድርጌ የማሳያችሁ ይሆናል። ኤፍራታ ቤተሰቦቿ የደበቋትን ትልቁን ሚስጥር አውቃለች። ታዲያ ይሄ ለምንድን ነው ብዙኛ በጣም በክፉኛ የተጎዳችው? የተደበቀውን ነገር ማወቋ ለእሷ ደስታ ሊገባት ይችላል ብላችሁ ብዙዎቻችሁ ግራ ገብቷችሁ ነበረ። እሷን የጎዳት ይሄ አይደለም። ለካ እዛ ቤት ውስጥ እስከ ዛሬ ድረስ ስትኖር ቤዛ ለምን እንደዛ እንደምታሰቃያትና ለምን ብዙ ነገር እንደምትቀማት አሁን ላይ ትርጉሙ ገብቷታል። እኔ እዛ ቤት ውስጥ ተጥዬን የተገኘሁት እዛ ቤት ውስጥ ገብቼ ከነሱ እኩል ነበረ እየተጨቃጨኩና የራሴ ብዬ እየተከራከርኩ ስኖር የነበረው። ቤዛ ለካ እውነቷን ነው፣ እንደዛ የምታሰቃየኝ ወዳ አይደለም ብላለች። ሌላው ገነት እዛ ቤት ውስጥ እናቴ እንደሆነች እያወቀች እንዴት ይህን ሁሉ ዝም ትላለች? ለምንድን የደበቁኝ? እድሜን የጨረሱት የሚል ነገር ነው እሷ ውስጥ ያለው። ታዲያ በዚህ ሁኔታ ላይ አሁን ላይ ለኤፍራታ ክፉ ሆኖ የሚታየው እነ ናታን እነ ገነት እንጂ ያፌት አይደለም። ያፌት ይባሱኑ በዚህ ሰዓት ላይ እድሉን እየተጠቀመበት ነው ያለው፣ ጨዋ ለመሆን እየሞከረ። ይሄ ነገር ብዙም ቢያናድም በክፍል 7 ምን ይፈጠራል? ናታን እንግዲህ እንደዚህ ቀጥታ ሄዶ ይቅርታ የሚጠይቃት ከሆነ እንደማትቀበለው ያውቃል። ነገር ግን የእሷን ይቅርታ የሚመልስበት አንድ መንገድና አንድ እድል ይኖረዋል። እሱም ምንድን ነው? ገነትም እያለችው ያለችው ልጄን አድልልኝ፣ እንደው የምትወዳትና የምታፈቅራት ከሆነ በዚህ ነው ማይክ፣ እሷን አምጣትና አብራኝ እንድትኖር አርጋት። እናም ገነት በዚህ ሁኔታ ላይ ተናዳ እዛ እያለች ለብዙ ዓመታት አብራ ስትኖር የነበረው ብዙ ነገሮችን ችላ ከዛ ቤት ውጪ ተብላ እንኳን ያልወጣችበትን ቤት አሁን ላይ ሻንጣዋን ይዛ ከነናታን ቤት ወጥታለች። ናታንና ቤዛ ናቸው እዛ ቤት ውስጥ የቀሩት እና ሉሊት። ያ ቤት አሁን ላይ በትንትኑ ወጥቷል። የሳቅ ምንጭ የሆነችው ኤፍራታ እንኳን የለችም። ታዲያ ገነት እያለችው ያለችው ልጄን መልስልኝ፣ የምትወዳት ከሆነ የመጀመሪያ ቤተሰባችንን መልሰው ነው ያለችው። አሁን ላይ እሱ ምንም ማድረግ እንኳን ባይችል ነገሩን ማሳደግ ያለበትና የራሱን ይቅርታ መመለስ የሚችለው በዚህ ሁኔታ ላይ ብቻ ነው። ሰርጉ እንዳይደረግና ኤፍራታን አድኗት ወደ ቤቱ መመለስ። ናታን በዚህ ሰዓት ላይ እንድትወደውና ይቅርታ እንድታደርግለት ይህንን ማድረግ አለበት። ኤፍራታን ማዳን። ኤፍራታ አሁን ላይ ራሷን እንኳን ጠልታለች። ማንንም ሰው አትፈልግም። ሁሉም ሰው ውሸታም ናቸው። ሁሉም ሰው ከዳተኞች ናቸው። ለካ እናንተም ኤፍራታ፣ ያፌትም፣ አንተም ናታንም እንዳሻንጉሊት ነው ሁለታችሁም የተጫወታችሁብኝ ብላችኋለች። በዚህ ሰዓት ሰላማዊ ፍቅር ውስጥ ያሉት ጽዮን እና ዳግም ናቸው። ነገሮችን እያዩ ነው። ሌሎቹ ጦርነት ላይ ናቸው። እነሱ ሁለቱ ግን ፍቅራቸውን እያጣጣሙ ነው። ጭራሽ ባስ ብሎም ምን አይነት ደረቅ ሰው እንደሆንሽ! ሰው እንዴት ከነ ልብሱ ውስጥ ይገባል? በቃ አሁንም አትታመሚያለሽ። ሰራተኛዋ እንኳን ትኩስ ነገር እንዳሰራለች በጊዜ ነው ሄደችው። እንዴት እዳገባው! ምን ማድረግ እችላለሁ? ከውጭም ቢሆን እዘዝልሽ እንጂ ምንም የምፈልጊው? ምንም አልፈልግም። ግን እኮ ቀኑ ሙሉ ምንም አልበላሽም። ይህ ፍላጎትሽ በረሃብ መሞት ነው እንዴ? ልሙት፣ አንተ ምን አገባ? እንድትሞች እኮ እንደማልፈቅድልሽ ነገርኩሽ። ሚስቴ ሳትሆኚ እንዳንቺ ቆንጆ፣ አንቺ እንኳን የሆንሽ ፉንጋ ነገር ነሽ። እንደኔ አይነት ቆንጆዬ ሳትወልጂልኝማ መሞታትሽ። ሐረግ ድራማ ወደ መጨረሻ ክፍሎች እየተጠጋ ነው። ታዲያ በዚህ ሁኔታ ላይ ብዙ ክፍሎችም ስላልቀሩት አሁን ያለበት ሁኔታ የሐረግ ድራማ ብዙዎቻችሁም ቢያናዳችሁም ነገር ግን የመጨረሻውን ክፍል ለማሳመር እየተሞከረ ባለበት ሁኔታ ላይ ነው ያለው። ታዲያ በዚህ ሁኔታ ላይ ታዲያ አዲስ የጀመረ ፍላጎት የሚል ድራማ አለ። ሉሊትም እንዳለችበት ሆኖ ሌሎቹ ከዮአዳን ድራማ ላይ የተወሰዱ
አክተሮችም አሉበት። ሐረግ ድራማ አሁን ላይ ብዙዎቻችሁን ያናደደ ቢሆንም ይባስም ብሎ አንዳንዶቻችሁ ለያፌት ድጋፋችሁን እያደረጋችሁ ነው ያላችሁት። እስቲ ሐረግ ድራማ አሁንም ያናደው ፓርት ላይ ቢሆንም መጨረሻ ክፍሎቹን አሪፍ አድርጎ ለመጨረስ ሲባል ነው። እናንተ የራሳችሁን ሀሳብ እየሰጣችሁ ሐረግ ድራማ ክፍል 7 እየተጫነ ስለሆነ ሙሉ ክፍሉን ወዲያውኑ የምንለቅላችሁ ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ ያስቀመጣችሁልን አዲሱን ድራማ ፍላጎት የሚለውን መጀመራችሁን አትርሱ። እንደ ሌሎቹ ድራማ ሳይሆን አሪፍ ሆኖ የምትወዱት ይሆናል። የጀመራችሁትም ሀሳባችሁን እዚሁ ኮሜንት ላይ ያስቀምጡልን። በሐረግ ድራማ ላይ በዛሬው ክፍል እስቲ ኤፍራታና የያፌት ሰርግ ለአንድ ሳምንትም ስለተራዘመ ደስ ያላችሁ ካላችሁ ደስታችሁን እስቲ ይህን ቪዲዮ ላይክ በማድረግ አሳዩኝ። ሌላው በሐረግ ድራማ ላይ በክፍል 7 የሚፈጠሩትን ነገሮች በዚህ ቪዲዮ ላይ ቀንጨብ አድርጌ የማሳያችሁ ይሆናል። ኤፍራታ ቤተሰቦቿ የደበቋትን ትልቁን ሚስጥር አውቃለች። ታዲያ ይሄ ለምንድን ነው ብዙኛ በጣም በክፉኛ የተጎዳችው? የተደበቀውን ነገር ማወቋ ለእሷ ደስታ ሊገባት ይችላል ብላችሁ ብዙዎቻችሁ ግራ ገብቷችሁ ነበረ። እሷን የጎዳት ይሄ አይደለም። ለካ እዛ ቤት ውስጥ እስከ ዛሬ ድረስ ስትኖር ቤዛ ለምን እንደዛ እንደምታሰቃያትና ለምን ብዙ ነገር እንደምትቀማት አሁን ላይ ትርጉሙ ገብቷታል። እኔ እዛ ቤት ውስጥ ተጥዬን የተገኘሁት እዛ ቤት ውስጥ ገብቼ ከነሱ እኩል ነበረ እየተጨቃጨኩና የራሴ ብዬ እየተከራከርኩ ስኖር የነበረው። ቤዛ ለካ እውነቷን ነው፣ እንደዛ የምታሰቃየኝ ወዳ አይደለም ብላለች። ሌላው ገነት እዛ ቤት ውስጥ እናቴ እንደሆነች እያወቀች እንዴት ይህን ሁሉ ዝም ትላለች? ለምንድን ነው የደበቁኝ? እድሜን የጨረሱት የሚል ነገር ነው እሷ ውስጥ ያለው። ታዲያ በዚህ ሁኔታ ላይ አሁን ላይ ለኤፍራታ ክፉ ሆኖ የሚታየው እነ ናታን እነ ገነት እንጂ ያፌት አይደለም። ያፌት ይባሱኑ በዚህ ሰዓት ላይ እድሉን እየተጠቀመበት ነው ያለው፣ ጨዋ ለመሆን እየሞከረ። ይሄ ነገር ብዙም ቢያናድም በክፍል 7 ምን ይፈጠራል? ናታን እንግዲህ እንደዚህ ቀጥታ ሄዶ ይቅርታ የሚጠይቃት ከሆነ እንደማትቀበለው ያውቃል። ነገር ግን የእሷን ይቅርታ የሚመልስበት አንድ መንገድና አንድ እድል ይኖረዋል። እሱም ምንድን ነው? ገነትም እያለችው ያለችው ልጄን አድልልኝ፣ እንደው የምትወዳትና የምታፈቅራት ከሆነ በዚህ ነው ማይክ፣ እሷን አምጣትና አብራኝ እንድትኖር አርጋት። እናም ገነት በዚህ ሁኔታ ላይ ተናዳ እዛ እያለች ለብዙ ዓመታት አብራ ስትኖር የነበረው ብዙ ነገሮችን ችላ ከዛ ቤት ውጪ ተብላ እንኳን ያልወጣችበትን ቤት አሁን ላይ ሻንጣዋን ይዛ ከነናታን ቤት ወጥታለች። ናታንና ቤዛ ናቸው እዛ ቤት ውስጥ የቀሩት እና ሉሊት። ያ ቤት አሁን ላይ በትንትኑ ወጥቷል። የሳቅ ምንጭ የሆነችው ኤፍራታ እንኳን የለችም። ታዲያ ገነት እያለችው ያለችው ልጄን መልስልኝ፣ የምትወዳት ከሆነ የመጀመሪያ ቤተሰባችንን መልሰው ነው ያለችው። አሁን ላይ እሱ ምንም ማድረግ እንኳን ባይችል ነገሩን ማሳደግ ያለበትና የራሱን ይቅርታ መመለስ የሚችለው በዚህ ሁኔታ ላይ ብቻ ነው። ሰርጉ እንዳይደረግና ኤፍራታን አድኗት ወደ ቤቱ መመለስ። ናታን በዚህ ሰዓት ላይ እንድትወደውና ይቅርታ እንድታደርግለት ይህንን ማድረግ አለበት። ኤፍራታን ማዳን። ኤፍራታ አሁን ላይ ራሷን እንኳን ጠልታለች። ማንንም ሰው አትፈልግም። ሁሉም ሰው ውሸታም ናቸው። ሁሉም ሰው ከዳተኞች ናቸው። ለካ እናንተም ኤፍራታ፣ ያፌትም፣ አንተም ናታንም እንዳሻንጉሊት ነው ሁለታችሁም የተጫወታችሁብኝ ብላቸዋለች። በዚህ ሰዓት ሰላማዊ ፍቅር ውስጥ ያሉት ጽዮን እና ዳግም ናቸው። ነገሮችን እያዩ ነው። ሌሎቹ ጦርነት ላይ ናቸው። እነሱ ሁለቱ ግን ፍቅራቸውን እያጣጣሙ ነው። ጭራሽ ይባስ ብሎም ምን አይነት ደረቅ ሰው እንደሆንሽ! ሰው እንዴት ከነ ልብሱ ውስጥ ይገባል? በቃ አሁንም አትታመሚያለሽ። ሰራተኛዋ እንኳን ትኩስ ነገር እንዳሰራለች በጊዜ ነው ሄደችው። እንዴት እዳገባው! ምን ማድረግ እችላለሁ? ከውጭም ቢሆን እዘዝልሽ እንጂ ምንም ፈልጊ። ምንም አልፈልግም። ግን እኮ ቀኑ ሙሉ ምንም አልበላሽም። ይህ ፍላጎትሽ በረሃብ መሞት ነው እንዴ? ልሙት፣ አንተ ምን አገባ? እንድትሞች እኮ እንደማልፈቅድልሽ ነገርኩሽ። ሚስቴ ሳትሆኚ እንዳንቺ ቆንጆ፣ አንቺ እንኳን የሆንሽ ፉንጋ ነገር ነሽ። እንደኔ አይነት ቆንጆዬ ሳትወልጂልኝ መሞታትሽ። ሐረግ ድራማ ወደ መጨረሻ ክፍሎች እየተጠጋ ነው። ታዲያ በዚህ ሁኔታ ላይ ብዙ ክፍሎችም ስላልቀሩት አሁን ያለበት ሁኔታ የሐረግ ድራማ ብዙዎቻችሁም ቢያናዳችሁም ነገር ግን የመጨረሻውን ክፍል ለማሳመር እየተሞከረ ባለበት ሁኔታ ላይ ነው ያለው። ታዲያ በዚህ ሁኔታ ላይ ታዲያ አዲስ የጀመረ ፍላጎት የሚል ድራማ አለ። ሉሊትም እንዳለችበት ሆኖ ሌሎቹ ከዮአዳን ድራማ ላይ የተወሰዱ
አክተሮችም አሉበት። ሐረግ ድራማ አሁን ላይ ብዙዎቻችሁን ያናደደ ቢሆንም ይባስም ብሎ አንዳንዶቻችሁ ለያፌት ድጋፋችሁን እያደረጋችሁ ነው ያላችሁት። እስቲ ሐረግ ድራማ አሁንም ያናደው ፓርት ላይ ቢሆንም መጨረሻ ክፍሎቹን አሪፍ አድርጎ ለመጨረስ ሲባል ነው። እናንተ የራሳችሁን ሀሳብ እየሰጣችሁ ሐረግ ድራማ ክፍል 7 እየተጫነ ስለሆነ ሙሉ ክፍሉን ወዲያውኑ የምንለቅላችሁ ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ እያስቀመጣችሁልን አዲሱን ድራማ ፍላጎት የሚለውን መጀመራችሁን አትርሱ። እንደ ሌሎቹ ድራማ ሳይሆን አሪፍ ሆኖ የምትወዱት ይሆናል። የጀመራችሁትም ሀሳባችሁን እዚሁ ኮሜንት ላይ ያስቀምጡልን። በሐረግ ድራማ ላይ በዛሬው ክፍል እስቲ ኤፍራታና የያፌት ሰርግ ለአንድ ሳምንትም ስለተራዘመ ደስ ያላችሁ ካላችሁ ደስታችሁን እስቲ ይህን ቪዲዮ ላይክ በማድረግ አሳዩኝ። ሌላው በሐረግ ድራማ ላይ በክፍል 7 የሚፈጠሩትን ነገሮች በዚህ ቪዲዮ ላይ ቀንጨብ አድርጌ የማሳያችሁ ይሆናል። ኤፍራታ ቤተሰቦቿ የደበቋትን ትልቁን ሚስጥር አውቃለች። ታዲያ ይሄ ለምንድን ነው ብዙኛ በጣም በክፉኛ የተጎዳችው? የተደበቀውን ነገር ማወቋ ለእሷ ደስታ ሊገባት ይችላል ብላችሁ ብዙዎቻችሁ ግራ ገብቷችሁ ነበረ። እሷን የጎዳት ይሄ አይደለም። ለካ እዛ ቤት ውስጥ እስከ ዛሬ ድረስ ስትኖር ቤዛ ለምን እንደዛ እንደምታሰቃያትና ለምን ብዙ ነገር እንደምትቀማት አሁን ላይ ትርጉሙ ገብቷታል። እኔ እዛ ቤት ውስጥ ተጥዬን የተገኘሁት እዛ ቤት ውስጥ ገብቼ ከነሱ እኩል ነበረ እየተጨቃጨኩና የራሴ ብዬ እየተከራከርኩ ስኖር የነበረው። ቤዛ ለካ እውነቷን ነው፣ እንደዛ የምታሰቃየኝ ወዳ አይደለም ብላለች። ሌላው ገነት እዛ ቤት ውስጥ እናቴ እንደሆነች እያወቀች እንዴት ይህን ሁሉ ዝም ትላለች? ለምንድን የደበቁኝ? እድሜን የጨረሱት የሚል ነገር ነው እሷ ውስጥ ያለው። ታዲያ በዚህ ሁኔታ ላይ አሁን ላይ ለኤፍራታ ክፉ ሆኖ የሚታየው እነ ናታን እነ ገነት እንጂ ያፌት አይደለም። ያፌት ይባሱኑ በዚህ ሰዓት ላይ እድሉን እየተጠቀመበት ነው ያለው፣ ጨዋ ለመሆን እየሞከረ። ይሄ ነገር ብዙም ቢያናድም በክፍል 7 ምን ይፈጠራል? ናታን እንግዲህ እንደዚህ ቀጥታ ሄዶ ይቅርታ የሚጠይቃት ከሆነ እንደማትቀበለው ያውቃል። ነገር ግን የእሷን ይቅርታ የሚመልስበት አንድ መንገድና አንድ እድል ይኖረዋል። እሱም ምንድን ነው? ገነትም እያለችው ያለችው ልጄን አድልልኝ፣ እንደው የምትወዳትና የምታፈቅራት ከሆነ በዚህ ነው ማይክ፣ እሷን አምጣትና አብራኝ እንድትኖር አርጋት። እናም ገነት በዚህ ሁኔታ ላይ ተናዳ እዛ እያለች ለብዙ ዓመታት አብራ ስትኖር የነበረው ብዙ ነገሮችን ችላ ከዛ ቤት ውጪ ተብላ እንኳን ያልወጣችበትን ቤት አሁን ላይ ሻንጣዋን ይዛ ከነናታን ቤት ወጥታለች። ናታንና ቤዛ ናቸው እዛ ቤት ውስጥ የቀሩት እና ሉሊት። ያ ቤት አሁን ላይ በትንትኑ ወጥቷል። የሳቅ ምንጭ የሆነችው ኤፍራታ እንኳን የለችም። ታዲያ ገነት እያለችው ያለችው ልጄን መልስልኝ፣ የምትወዳት ከሆነ የመጀመሪያ ቤተሰባችንን መልሰው ነው ያለችው። አሁን ላይ እሱ ምንም ማድረግ እንኳን ባይችል ነገሩን ማሳደግ ያለበትና የራሱን ይቅርታ መመለስ የሚችለው በዚህ ሁኔታ ላይ ብቻ ነው። ሰርጉ እንዳይደረግና ኤፍራታን አድኗት ወደ ቤቱ መመለስ። ናታን በዚህ ሰዓት ላይ እንድትወደውና ይቅርታ እንድታደርግለት ይህንን ማድረግ አለበት። ኤፍራታን ማዳን። ኤፍራታ አሁን ላይ ራሷን እንኳን ጠልታለች። ማንንም ሰው አትፈልግም። ሁሉም ሰው ውሸታም ናቸው። ሁሉም ሰው ከዳተኞች ናቸው። ለካ እናንተም ኤፍራታ፣ ያፌትም፣ አንተም ናታንም እንዳሻንጉሊት ነው ሁለታችሁም የተጫወታችሁብኝ ብላቸዋለች። በዚህ ሰዓት ሰላማዊ ፍቅር ውስጥ ያሉት ጽዮንና ዳግም ናቸው። ነገሮችን እያዩ ነው። ሌሎቹ ጦርነት ላይ ናቸው። እነሱ ሁለቱ ግን ፍቅራቸውን እያጣጣሙ ነው። ጭራሽ ባስ ብሎም